ናመልከው ኢየሱስ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ባለመበላለጥ ባለመቀዳደም ባለመለያየት የነበረ ያለ የሚኖር ዘላለማዊው አምላክ መጀመሪያውና መጨረሻው የሌለውን አልፋ ኦሜጋ የሆነውን ድህረ ዓለም ደግሞ ከቅድስት ድንግል ማርያም ስጋና ደም ተካፍሎ የተወለደውን እንደገና ስለ ሰው ልጆች ሁሉ ኃጢአት ራሱን በቀራንዮ አደባባይ አሳልፎ የሰጠውን የሞተውን በሶስተኛው ቀን ሞትን ድል አድርጎ የተነሳውን ወደ አባቱ ያደረገውን ዳግመኛም ደግሞ በሙታንና በሕያዋን ላይ ሊፈርድ የሚመጣውን ያን የእግዚአብሔር የአብ የባህሪ ልጅ ኢየሱስ ክርስቶስን እናምናለን እናመልካለን። ይሄ ኢየሱስ እውነተኛው ነው ሐሰተኛው ነው? እውነተኛው ነው። አሁን ይቅርታ ትጠይቂያለሽ? የወንጌል አማኞች ሐሰተኛውን ነው የምታመልኩት ያልሽው ይቅርታ ትጠይቂያለሽ? አልጠይቅም። መብትሽ ነው። እሺ አሁን መብትሽ ነው አይደለም። እኔ በቃ እውነተኛ መሆኑን ካረጋገጥሽልኝ ይቅርታ መጠየቅ ይሻላል። መጠየቅ ማታራ አይደለም። አሁን ማርያም ላይ የፈለግሽው ነገር ለምን አትጠይቂም ካልከኝ ነው መጨረሻው ላይ ስለ ኢየሱስ ክርስቶስ አይ ፖይንት የለውም እኮ በቃ ተማምነን እውነተኛው ነው አልሽኝ። ስለዚህ ችግር ወተኩላው ምንድነው መሰለህ በዓለም ልክ ለየሰው ሁሉ የእጁን ሊሰጥ ለፍርድ የሚመጣውን ብለኸኛል። አንተ ግን ላይ ፈራጅነቱም ማለት ነው ክደ የተነሳ ስለ ክርስቶስ አማላጅነት መሐከለኛ ነው ብለህ የምታምን ነው። ለምን ማር ትቀበዋለህ? መሐከለኛ አማላጅ ብለህ ነው አይደለም የምትነሳው? ከሆነ ክሌም ማድረግ ሁለት ክሌም ማድረግ ሳይሆን ቶሎ ቶሎ ነው ሲልሽለቱ ፈራጅነቱን ትክዳለህ አልሽ። ፈራጅነቱን መካደን ማን ነገርሽ? የወንጌል አማኞች በሙሉ ኢየሱስ ፈራጅ ነው ብለህ ነው ስልከታችሁ ላይ መሐከለኛ ነው ወደ የሚያቀርበኝ እሱ ነው ብለህ ሲል ታምናለህ። ወደ መካከለኛነት እመጣለሁ። መጀመሪያ የጠየኩሽ ጥያቄ ኢየሱስ ፈራጅ ነው ብለን ነው የወንጌል አማኞች በሙሉ ምናምነው። ፈራጅ አይደለም የሚል የወንጌል አማኝ የለም። ስለዚህ ፈራጅ አይደለም ስላላችሁ የሚለውን ከየት አመጣሽ? ከየትም አላመጣሁትም። ከእናንተ ስብከት አማላጅ ነው ማለት አንድ ሰው ማለት ነው። ፈራጅ እኔ ስለ ፈራጅ ያወራው ስለ አማላጅ ለምን ታወሪያለሽ? አሁን ስለ ምልጃ ስለ መካከለኝነት በነገር ላይ የሚለየው የክርስቶስ ትምህርት ፈራጅ ነው። ይሄ ሁሉ እኔ ጠየቅኩሽ አሁን ስለ ፍርድ ላይ ነው። የወንጌል አማኞች በሙሉ ኢየሱስ ክርስቶስ ፈራጅ እንደሆነ ያምናሉ። ሊፈርድ እንደሚመጣም በሙታንና በሕያዋን ላይ ያምናሉ። አሁን ፈራጅ አይደለም ብላችሁ ታምናላችሁ የሚለውን ከየት አመጣሽው ነው የኔ ጥያቄ። ግን አሁን ወደ ምልጃ አትሄጂ፣ ፈራጅ ላይ ብቻ ነው። ጥሩ አሁን እኮ ወደ ምልጃ የሚሄድበት አስገዳጅ ጥያቄ ላይ ስላስቀመጥከኝ ነው። ጥሩ ፈራጅነቱን 4 ነጥብ ሰጥተህ የምታምን ከሆነ ግን እዛ ላይ ተቋረጠች ፍሬ ወይስ እኔ ጋር ብቻ ነው? ያማል ፍሬ እየተቋረጥሽ ነው። ነገ ተቋርጠሻል። ኔትወርክ ነው መሰለኝ። ተቋርጣለች ፍሬ። እኛ ኢየሱስ ፈራጅ ነው ሊፈርድ ይመጣል ብለን እናምናለን። አሁን ግን መካከለኛ ነው፣ አስታራቂ ነው፣ የሊቀ ክህነት ስራ እየሰራ ነው። ሌላው ሁለተኛ ክሌም ያደረገችው መካከለኛ ነው ብላችሁ ታምናላችሁ ነው። እኛ አይደለም መካከለኛ ብለን ያልነው መጽሐፍ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ስለዚህ መካከለኛ ያለው እኛ ሳንሆን ጳውሎስ ነው። ስለዚህ ኢየሱስ መካከለኛ ነው ብለን እናምናለን። የኛ ትምህርት አይደለም የጳውሎስ ነው ማለት ነው። ስለዚህ ኢየሱስ ደግሞ ፈራጅ ነው፣ ምንም ጥያቄ የለውም። በሙታንና በሕያዋን ላይ ሊፈርድ ይመጣል ብለን እናምናለን። ኢየሱስ አማላጅ ነው ስንል ኢየሱስ ፈራጅ አይደለም እያልን አይደለም። ኢየሱስ ኦብቪየስ አማላጅ ነው። እኛ ኢየሱስ አማላጅ ነው የምንለው ዝም ብለን አይደለም። ኢየሱስ አማላጅ ነው የምንለው መጽሐፍ ቅዱስ ኢየሱስ አማላጅ ነው ስለሚል አይደለም። እንደዛ አይልም። ሮሜ 8:34 ምንድን ነው የሚለው? ቅዱሳን ሮሜ 8:34 እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ ነው እንደዚህ የሚለው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ታዲያ እኛ ምን እናድርግ? ይሄው የጳውሎስ ትምህርት ነው። በቃ በነቢያቱና በሐዋርያቱና ነቢያቱ መሰረት ላይ ታንጻቸዋል ነው የሚለው። ጳውሎስ ካለ አለ ነው በቃ ምንም ጥያቄ የለም።
ቀጥ ብሎ መዋጥ ብቻ ነው። ኢየሱስ አማላጅ ነው ይላል ጳውሎስ ነው የሚለው እኛ አይደለም። ስለዚህ እናምናለን ይላል እና ለእግዚአብሔር የሆነ እንደ ሐዋርያት የሆነ ትምህርት ነው ያለው እንጂ እንደዛ አይደለም። ስለኛ የነገሯችሁ አሳስተዋቸዋል። ብዙ ነገር አዛብተው ነው የነገሯችሁ ማለት እኛ ኢየሱስ ፈራጅ ነው አማላጅ ነው ብለን ነው የምናምነው እንጂ ኢየሱስ ፈራጅ አይደለም አማላጅ ብቻ ነው ብለን አናውቅም። ኢየሱስ ለፍርድ ይመጣል። አሁን ግን የሊቀ ክህነት ስራ እየሰራ ነው ያለው። አንድ ቀን አለ ግን ለፍርድ ተመልሶ የሚመጣበት ማለት ነው። እሱን ደግሞ በተደጋጋሚ ኢየሱስ ነግሮ ነው። እንደዛ ነው እንጂ እነሱ በውጭ እንደሚነግሯችሁ እንደዛ ራሷችሁ አይደለም። አንድ ጥሩ ነገር ምንድነው ያው በቃ ይሄ ኢየሱስ እውነተኛ ነው ብለሽ እኛ የምናመልከው ኢየሱስ እውነተኛ መሆኑን ኮንፎርም ስላደረግሽ እዛ ደስ ይለናል። ተባረክ ወንድሞች። ቀጥሎ ሀሳብ